በቃ ይሄ ነበር ትክክለኛው ንግግር ይሄ ነው። በቃ አንተን በቅጡ ያላሳደገ ቤተሰብ እኮ ልጅን ወስደን እናሳደገ የሚሉት ይሄንን እኮ ነው እኔ ያልኩት። ሩታ ደገመችው። አንተ በቅጡ ያላደግ ሰውዬ እንዴት አድርገው ነው ልጁን ወስደው ቤተሰብ ጋር የሚያሳድጉ? በቀደደው ጅብ ይገባል እንደሚባለው አንተ በቀደድክላቸው ቀዳዳ ቤተሰቦች ገብተው እቺ ልጅ መከራዋን ሊያሳዩት ስቃዋን ሊያሳዩት አንተ በሌለበት ቤት ገብተው ልጁን አንቺው ይዘን እንሄዳለን አትየው ጋር ነው የሚያድገው ምናምን ሲባል አንተ በዛን ሰዓት አጠገባቸው ብትሆን ምን ነበር? ከፍቅር ጋር ስትሆን ሁለቱ አስቸገሩ። ከአሁን ደግሞ ከሄርሜላ ጋር ስትሆን ነገ ደግሞ ከሩታ ጋር ስትሆን በአይናችን የምናየው ነገር ስለሆነ ከሩታ ጋር ስትሆን ደግሞ ፍቅርና ሄርሜላ ከህይወቴ ይውጡ ከዚህ በኋላ አታስፈልጉኝም ብለህ ትላለህ። ባለፈው ከፍቅር ጋር በሰራችሁት ቪዲዮ ከፍቅር ጋር ያልጨረሳችሁት ነገር እንዳለ ገብቶናል። አፈቀርኩት አበርኩት እንደምትይ እርግጠኛ ነኝ። ከህይወቴ ይውጡ ከዚህ በኋላ ማይ ላይፍ ኢዝ ማይ ዋይፍ ብለህ የጠራሃትን ልጅ ዛሬ ናይፎን አብህ ተገልብጣ በዛ በኩል በቂጧ እየወጋች ነው። ያው ቢላ በቂጣ አይወጋም። እንዳንተ አይነት ወንድ ሆኖ እንዳድግ አልፈልግም። ገባው? ሴት የሚያማርጥ ሴት የሚያስለቅስ ለሴት ልጅ ክብር የሌለው ልጅ ጋይስ እናት በቃ ለልጇ የምትመኘው ነገር ይሄ ነው። በቃ ሴት የሚያማርጥ ሴት የሚያስለቅስ በሴት እንባ ሚዝናና አይነት ወንድ እንዲፈጠር ስለማትፈልግ ነው ዛሬ ላይ መጣ። በቃ አንተ ለልጄ አባት መሆን አትችልም ብላ አንቺ ስለፍቅረኛሽ ወይ ስለባልሽ መጥፎ ነገር ሲነገር ዝም ብለሽ ሰምተሽ አስጨርሰሽ አይደለም አስቆመሽ ነበር እንዲማል። ግን እውነት ስለሆነ ሀቅ ስለሆነ ጀምር ሆኖ ስላገኘሽው ነው መልስ ያጣሽለት ዝም ያልሽው አይደል? አፌ ቁርጥ ይበልልሽ። በቃ ይሄንን ነገር ነበር ልናገር የነበረው እኔ ራሴ። ሲጀመር ሄርሜላ ሾው ነው የምትፈልገው። ሄርሜላ ከአብርሽ ጋር ሾው ማድረግ ብቻና ብቻ ነው የምትፈልገው። በቃ ፍቅር ጋር የጀመረው ነገር አልሳካላ ሲል ሮጦ እየተክለፈለፈ ላጩን እያዝረከረክ ሄደው ወደ ሄርሜላ ነው። ሄርሜላ ደግሞ ባታ ቆይነሽ እወቂ። ሰላም 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 የተወደዳችሁ የቻናሌ ቤት